እንትና ምሪንዳ ቅድም ስትናገር ነበር። ውጭ ሀገር ካይሮ ቁጭ ብለህ እኛን ስትቃወም ነበር አውቃለሁ። ዛሬ ለውጥ ሲመጣ ወደ ሀገር ገብተህ አለች። መቼስ ቁጭ ብዬ የምቀመው ጌሾ አይደለም። ከቃም ፖለቲካ ስራለሁ እያንዳንዱ ንግግራችሁ ባይዘዌ አንዳንድ ጊዜ እኔ አሁን የትግራይ ህዝብ አይም ሪስፔክት የትግራይ ህዝብ ንጉስ የንጉስ ዘር ነው። ግዕዝን የቀረጸ ብራናን የዳመጠ የተከበረ ህዝብ ነው። የሳባውያን የሰለሞን የነብያት ነው የዘር ግንዱ ራሱ ማለት ነው። ስለዚህ ብዙ በእምነትም በምንም ብትመጪ ለሀገር ትልቅ ነገር ያደረገ ነው። ብዙ የጋራ ታሪክ አለን። ኦሮሞ የሚለውን ደግሞ አንዳንድ የሚሪንዳ ኢሞሽናል ነሽ የምትናገር ያለ ፖለቲካና ኢሞሽናል መሆን ይለያያል። አትንኪ ማህበረሰብ አትንኪ። ብልጽግና በይ ችግር የለው የፈለግሽውን በዩ። ያው ኔክስት የሀገሪቷ መሪ እርግጠኛው የምነግርሽ እኔ ነኝ። 4 ኪሎ እኔ ካለሁበት እኔ ቦሌ ነው የምኖረው። ወደ 300 ወይ 400 ኪሎ ሜትር ነው ያለው። ቁጭ ብዬ ከብት አይደለም ማግተው ተራዬን ነው የምጠብቀው። ስለዚህ ኤክስፕሪየንስ እየወሰድኩ ነው። ነገ ከነገ ወዲያ ይሄ ህዝብ ምን ይፈልጋል? እኔ ባሪ ነው ያልከው 400 ኪሎ ሜትር ቆይ እና ይሄ ህዝብ ምን ይፈልጋል? 400 ሜትር ሶሪ። እና ጥያቄው ምንድነው? ሐሳቡ ምንድነው? ኢንተረስቱ ምንድነው? ፖለቲካ እማራለሁ። ተግባባን። በተለይ ከተጋሩ መማርም ፈልጋለሁ። ስለዚህ እኔ አዳማጭ ብሆን ነው የሚሻለኝ። የሚስተካከል ነገር ካለ ይስተካከላል፣ ችግር የለውም፣ እናስተካክላለን። እንደ አንድ ሀገር መሪ ምንም ሐሳብ አይግባችሁ። አንድ ነን፣ አንድ ኢትዮጵያ ነን። የሚነሱ የሚቀየሩ ነገሮች ግን አሉ። አንደኛ አንቀጽ 39 ይነሳል። ዋን ኢትዮጵያ ክልል ይፈርሳል። ተጋባን። ደብረ ጽዮን አማራ ክልልን ያስተዳድራል። ኦቦ ሽመልስ ትግራይን ያስተዳድራሉ። ተግባባን። አቶ ጌታቸው ኢትዮጵያን ወይ ደግሞ ደቡብን ያስተዳድራሉ። ዋን ላቭ ዋን ኢትዮጵያ ዋን ካንትሪ። ይሄ መለያየት የሚለው ነገር ምናምን አሉ ላይ የምትሉትም ይፈርሳል። የጥላቻ ሀውል እኔ ማለት አፍታ ቻሌንጅ ላድርግና ግን አንተ እኮ የብልጽግና ደጋፊ ነኝ ብላል። አይጋጭብም። እኔ ጀስት አሁን ለምሳሌ አሁን ያለውን ነው። ይሄ ክልል የሚባለው ይፈርሳል። አለ ምድር አለ ሰማይ። አንቀጽ 39 ግዴታ ይነሳል። እስከ መገንጠል የሚባል ነገር የለም። ግን እኔ እውነት ለመናገር ሸገር ይሄ ዝም ብሎ የጠገበ ነገር ነው። ማሚ አትቀደድ እባክህ፣ ዞር በል ጥፋ። 1 ሚሊዮን ቀልድ እኛ ቁም ነገር ልናወራ ነው። ይሄንን የወረደ ነገር ነው። ይሄ በጣም ነው የሚያመው። እንዲህ አንድ ነገር ይኸውልህ የቆመ ነገር አይታየውም ተብሏል። እናንተ ጥጋብ ላይ ነው ያላችሁት። አርፈህ ተቀመጥ። የትግራይ እናት የኦሮሞ እናቶች ኬንያ ላይ የሉም። የትግራይ እናቶች ሱዳን ላይ ነው ያሉት። እኛ እነሱን ለማስመለስ እንጂ አንተን የምርቃና ጨብሲ መስመሪያ አይደለም። እኔ እዚህ ቁጭ ያንተና ስትለካ አዳምጣል ፈልጋለሁ። ጥፋ ከዚያ አቦ አንዴ ማሜ ቆይ አራከ የሸገር ምን ያደርግልሃል? አሁን ነው ልጅ አረጋ ሀሳብ ካለ ነበር ማሜ ሌላ እንትን ምን ሀሳብ አለው? ሙሉ ያዘበኩ ቆይ ማሜ አንዴ እንዴ አትቀልዳ ማሜ። እኛ እኮ ሰዓታችን ወደ 7 ሰዓት ቆይተናል እዚህ ማርያም እየቀለድክ ነው አንተ። እንካ 27 ዓመት ወያኔ እንኳን መራበት የሌላ ህዝብ ታውራ ነው። እኔ እኮ አልጨረስኩም። በመሃል ተው እንትና የት ሄደ? ማሜ ና ግባ። ማን ነው የሚያስወጣው?